በደንብ አድምጡ። እውነት ነው። ምን እንጸልይ የሚል ብዙ ሰው ስላለ ማለት ነው። ያው መዝሙር 50 ጧት አቤቱ እንደ ቸርነት መጠን ማረኝ የሚለው በጣም ግሩም መዝሙር 5ንም እንዲሁም አቤቱ የልመናዬን ቃል አድምጥ፣ በማለዳ ድምፄን ትሰማለህ፣ በማለዳ በፊት እቆማለሁ እጠብቅሃለሁ የሚለው እግዚአብሔር ምሕረት መጠበቅ። ሌላኛው እግዚአብሔር እረኛዬ ነው የሚለው መዝሙር 22 በጣም ግሩም። ሱባኤ የገባችሁ 3 ሰዓት ላይ መዝሙር 19 ወይም 20 በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስሙ ያቁም፣ ከመቅደሱ ረድኤትን ይላክል የሚለው በጣም ግሩም ጸሎት ነው። ይሄ ሌላው ያው መዝሙር 22 ሁሉ ጊዜ እግዚአብሔር እረኛዬ ነው በጣም ግሩም ነው። 6 ሰዓት ላይ ደግሞ መዝሙር 55 አቤቱ ጸሎቴን አድምጥ፣ ልመናዬንም ቸል አትበል፣ ተመልከተኝ ስማኝ የሚለውና መዝሙር 69 አቤቱ እስከ ውሃ እስከ ነፍሴ ደርሶብኛልና አድነኝ፣ በጥልቅ ረግረግ ጠለቁ፣ በጩኸት ደከምኩ፣ አንተን ስጠብቅ ዓይኖች ፈዘዙ የሚለው ይሄ በጣም ግሩም ጸሎት። 9 ሰዓት ላይ እግዚአብሔር ምሕረትን ለመቀበል አቤቱ ከጥልቁ ወደ አንተ ጮኹ፣ ኃጢአትን ብትጠባበቅ ማን በፊትህ ይቆማል? ይቅርታ ከአንተ ዘንድ ነውና የሚለው ግሩም መዝሙር ነው። ይሄ መዝሙር 129 ወይም ቅንፍ 30 ማለት ነው። ከዛ ምን እናደርጋለን? ጸሎቴ በፊት እንደ ዕጣን ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መስዋዕት ትሁን፣ ለአፌ ጠባቂ አኑር፣ የከንፈሬንም ደጅ ጠብቅ የሚለው መዝሙር 141 ቅንፍ 142 ወይም 141 በጣም ግሩም የከሰዓት ጸሎት ነው። እሺ ማታስ? ከመዝሙረ ዳዊት ማታ መዝሙር 4 ቁጥር 8 ላይ መዝሙር 4 ከመጀመሪያው ጀምሮ ችግር የለውም። የጽድቅ አምላክ ሆይ በጠራው ጊዜ ስማኝ፣ በሰላም እተኛለሁ አንቀላፋለሁ፣ አቤቱ አንተ በእምነት ታሳድረኛለህ ወይም አሳድረኛል፣ ትናንት እንደጠበቀኝ ዛሬን የሚለው ከመተኛታችን በምሽት። ከዛ ደግሞ መዝሙር 26 ወይም በቅንፍ 27 ላይ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? የዳዊት ግሩም ነው። ሌሊት የግርማው የሌሊቱ ኃይል እንዳያስፈራል። እግዚአብሔር ብርሃኔና መድኃኒቴ ነው የሚል የጥንት መዝሙር ነበረ። የሚያስደነግጠኝ የሚያስፈራ። ይሄ በጣም ግሩም የምሽት ነው። የሌሊት